አንተ ከቤት አትወጣም እንዴ? ባኪያቻ አቃጣሪ ከፋዘር ጋር አቀሳስራኛለች። ወንድሜ ሊመታኝ ነው። አንቺ ነሽ ጣሬን በድንጋይ እየመታሽ ምሮጩ። ወንድሜ አንቺ የተረገምሽ አቃጣሪ ዛሬ አገኘሁሽ። ፋዘር እኛንም አቃጥራለች በሏት። ለአንቺ ባለጌ እሺ አትደብቀኝ። እቻ አቃጣሪ ፋዘር ባይኔ በብረቱ ነው ያየው። ጣሪያዎትን ሲመታ ታው ይቆጣቸው። ዝም በይ አባባ። ወንድሜና የወንድሜ ጓደኛ ናቸው ወርውሪ ብለው። ምን ይሄ የወንድሜ ጓደኛ ነው የእርሶ ልጅ ጋር ገብቶ ሴት ልጅ የሳምሪ ጋር አራውቃ ነው ፋዘር። አባታ ሲመጣ በድንጋይ ጣራውን ምቹ ቢያጥር ዘለን እንወጣለን ብለውኝ ነው። ጎሽ ውሸቷን ነው ፋዘር። አንተ ምን አባ ቆርጦ ነው ልጄ ጋር የመጣው? ቆይ አባባ አንድ ላይ ይሏቸዋል። ወንድሜ ደግሞ እኔን እንዳታነካክ ሰራተኛውትን አታለው እንዲህ ብለው እየጠቀሙ ጭራሽ ቁርስ ምሳራቱን ባጥሮት ላይ ታጎርሰዋለች። እያመኗት እንዳይሆን ድራሻችሁ አሁን ከየት አባቴ ነው ብር ማመጣ? ቁራሌው ወንድሜ አንተ ሳመጣል ምን ቁራሌው ናግባ። እሺ እቺ ቃውስ ልጅ የቅባት ዕቃ ምናምን እሱ የለንም፣ ግን ሌላ ነገር እንስጥህና አንተ ብር ስጠን። ምን ቆይ ላምጣልህ። ደግሞ ምን ልታረግ ነው? ይሄው አራ ዘይት ብር ስለቸገረን ከኛ ዘይቱን ሰድ፣ አንተ ደግሞ ብር ስጠን። አንቺ ያምሻል እንዴ? ማዘር አናቴ ብላ እጇን ለመንግስት ነው የምትሰጠው። ችግር የለውም ተደፋብኝ እላታለሁ። አግኝቼ ነው 50 ብር ምሳሌ ዘይት እኮ ነው። ወንድሜ ደግሞ ቸግሮ ካዩን ሰደ። እሺ በቃ ወንድሜ ሽሮና በርበሬውን ለምን አሰጠው? አራምጦት ሂድ ይዘክና። እሺ ሄሎ ማጊ እንግዳ መጥቷል ቶሎ ነው እያሉሽ ነው። ይሄው ሽሮውን በርበሬው ሙሉ ነው። እነዚህን እንኳን 30 ብር ልሰዳቸው። ኧረ ቢያንስ 40 እንኳን አድርገው። ወንድሜ በቃ ጤፉንም ስጠው። አምጣው እንጂ። ኧረ መጣው በቃ ይሄው ጤፉ። ይሄ 150 ወስደዋለሁ። 20 ኪሎ ጤፍ እኮ ነው 250 ወሰደው። በቃ ጤፉን 200፣ ሽሮና በርበሬው 30፣ ዘይቱን ደግሞ 50 ብር ወስደዋል። የተወካለ ጥማለ እሱንስ አትፈልግም። ቡና ላፈላ ነው። ዋጋውን ሰምተሻል? አውቆ አሁን ያንተ ስራ ቡናውን እስካፈላ በር ላይ ሆነ አንዲት ሰው እዚች ቤት ዝር እንዳይል ጠብቅ። ኧረ ጠብቃለሁ። አንቺ ብቻ ቆንጆ አርገሻል። ሂድ በቃ እኔም ላቀራል። አንዲት ሰው እዚች ግቢ ዛሬስ የመጣው አፈላታል። ታቆላ ደናደ አላልኩም? ምን ነው ከመጀመሩ ነው ሰላም የምትይ? ኧረ እንደው ከምን ወሬው ደረሰሽ? ሰውየው ያሟል እንዴ? ሆ በርቄ ፈላ እንዴ? አንተ ሰው ያተጁ ዝም በል። አይሰማም። ቡናውን ነው ምልሽ። ኧረ ቡና ያርጋ አንደኛ ለምን አንኮት ታጣራቸው? ምን አልሽ? ፋዘር ምንድነው? አሳልፉኝ ልግባ። እኔ እኮ እዚህ ሰፈር ከምን ያደረሱት አትሄድም? ኧረ ውሃ ቆጣሪ ነኝ አታለ በዘዴ ገብተህ ልጣጣ። እንደውም አውቃለሁ የይመናሹ ልጅ ነህ። ምንድነው የሚሉት? ውሃ ልቆጥር ነው። ትሄዳለህ አትሄድም? ተቆላ አቤት። ቡናው ፈልቷል። ቀስ ብለና እሺ እንካ። ምንድነው? ምኑ? ሞቅ ውሃ እኮ ነው። አንድ ማንኪያ ብናረጋለሁ። እሱንም እኔ ሆኜ ነው። አንተ ደግሞ አንዴ ብቻ እኮ ነው ሀይ ብለናት መመለስ። እሺ ፋዘሯ ወይ ማዘሯ ቢኖሩስ? ብቻዬን ነው የምኖረው ብላለች። በእኔውን ብና እንግባ በእናትህ። በቃ እሺ ና። እሺ በቃ ቤዝዬ ምን አባታችሁ ልትሰሩ መጣች? ሆያ ሆዬ ልንጨፍር። ሆያ ሆዬ ሆዬ ኔ ጌታ እዛ ማዶ አንድ ሽምብራ፣ እዚህ ማዶ አንድ ሽምብራ፣ የኔማ ቤዛ የኔ ሙሽራ እዛ ማዶ አንድ አዋዜ፣ እዚህ ማዶ አንድ አዋዜ፣ ቤዝዬ አግብቶ ሊሆን ሚዜ ገደላ ያስገባ። እግዚአብሔር ያጽናሽ። ሄላ ምኑ ጋር ናችሁ? ትሰሚኛለሽ? በር ላይ ነው ያለነው። ሳትደናበሪ ቀስ ብለሽ ግቢ። መግባት እኮ ፈርቼ ነው። ሌላ ነገር ብለሽ እንዳታዋርጂ ነግሬሻለሁ። ደግሞ ምንድን ነው የሚባለው? አላውቅም እኮ። ቀጥ ብለሽ ትገቢያለሽ። በር ላይ ወንበር አለሽ። ካጠገቢ መጥተሽ ቁጭ። በቃ እሺ ለፍትሽ መጥቼ ቁጭ እላለሁ። አንቺ ያምሻል እንዴ? በቃ ዝም ብለሽ ቀጥ ብለሽ ግቢ። እሺ በቃ እሺ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደነስ አዋርጂ። በደንብ ተቀበሉ። አንቺ ያምሻል እንዴ? ባይቀበሉ ችግር የለውም። ተነሽ እንሂድ። አመት ያድርስልህ እንዴ? ማዘሯ ጉድ የፈላ ጀበናዬ ቁጫል። እኔ የምልሽን እሺ ካላልሽኝ ስማ፣ በጀበናዬ ቀልዳላ ቃራ እሺ እሺ። የመጀመሪያው ጠዋት እንደፈለኩ እስከ 6 ሰዓትም ቢሆን እስከ 7 ሰዓት ተኛለሁ። አትጨቃጨቂ። በሽተኛ ነህ እንዴ አንተ? ነው እሺ አልኩ እኮ። ሁለተኛው ማታ በጣም ሲመሽብኝ ፋዘርን መጥቷል ብለሽ ትሸውጂልኛለሽ። ልጨነቅበት ዕዳ የለኝም ነግረዋል። እሺ። ሶስተኛውና ዋነኛው ፋዘርን አስማምተሽ ስልክ አስገዢ። ባለፈው ገዝቶልህ ጥላው እንዴ? አያገባኝ። ማዘሯን ልጣላ። እሺ አልኩ እኮ። ምንድን ያልክ? ኧረ ምንም አላልኩም። እስከ 6 ሰዓት ልተኛ፣ ከዛ ደግሞ እኩለ ሌሊት ልጋባ። ኧረ አይደለም ዝጋ ብለህ ደግሞ ቦር ስልክ ግዛ ልትል ጀበናዬ። ዛሬ አባዬ ገደለክ። ምንድን ነው የሚሻልህ? ወይ ከቤት ብን ብዬ ልጥፋ? ሶስተኛ ስልክ እኮ ነው የጣልኩት።
ልጆች ደህና ደግ የምን መደናበር ነው? ኧረ ምንም። ዛሬ እኮ ጺሜን ተላጨሁት። እስኪ ፎቶ አንሳ። ቻርጅ ነኝ። መብራት የታል? የለም። ለካ ምንድነው የምቀባጠረው? ማለት ጎረቤታችን እኔ ስልክ ላይ ካርድ ሞልቶ ስልክ እያወራበት። ኧረ እኔ የምደውለው ስልክ አለብኝ። ተቀበለውና ይሄን ስልክ ደውልልኝ። ካርድ የለውማ ልጁ ያሟል እንዴ? አሁን ሞላበት አላልክም? ልጁ እኮ ካወራበት በኋላ እማዬ ይዛው ሄደች። እናታችሁ እኮ ሳምንቷ ነው ዘመድ ጥየቃ ሄደች። ለካ ሄዳለች። ወንድሜ እኮ ስልኩን ጥሎት ነው ጣለው። አላበዛውም እንዴ? እማዬ በግ ይገዛልን ነው? አዎ የስ እማዬ የባህል ዘፈን ልትፈንልሽ ዝፈኝልኝ። እምዬ ይነሱ ይበሳበሱ ይነሳነሱ ነው የሚባለው። እሺ በቃ በቆይ መጣፍ እንዴ? ቆይ ሃሎ ስንዱ በገዝቼ እኮ ማሰሪያ ገመድ አጣለሽ እንዴ? ካድለ አስናቅ ቃለች። ሃሎ አስናቅዬ በገዝቼ እኮ የሚግጣው ሰራጣው እናንተ ጋር ሰራለ እንዴ? በጉ መጣ። ክፈች ቶሎ። በጉስ የታል? ታቆላ ለበዓል አንድ ሁለት እንበል ሲለኝ ለሰፈር ልጆች ሰጥቻቸው መጣሁ። እነሱ ይዘውት ይመጣሉ። እነማ እነ ቦቸራ። ወይኔ ጉዳት! አንተ እኮ ነው የለቀቅከው። በቃ ከዚህ ሰፈር እንጥፋ። የገባንበት ገብተው ነው እንዴት ቆረጠን ልንገርሽ ነው። በጋችንስ ፋዘርሽስ አመለጠ። ታዲያ ምን ችግር አለ? አባዬ እኮ አይቆጣም። ንግቡና ንገሩት። ካልተቆጡማ እሺ አባዬ በፊት ጥላት መጡ። ምን ጉዴ! ፈራጣጣ። አው ጦሳችሁን አደንግጡ። ሚጥዬ የውጭዋን በር ቆልፊያለሁ። ታኮላ ሬዲ ሚጥ ውሻውን ፍቺ። እሺ ዋና ደረሰ ይዋጭ። አቤት ማዘር ና ግቢ ውስጥ ግባ። እሺ መጣ። ማዘርዬ ብርጭቆ መዘፍዘፊያ ይፈልጉታል። ጠብቀኝ እሺ። ይሄው አረረ ገራሚ ልብስ በላሁን። እነዚህ አዳዲስ ናቸው። ቆንጆ ዕቃ ነው የምትሰጠኝ። አያሳስብም ማዘር። ጫማ ምናምን የለም? ኧረ ሞልቷል። መጣ። መቼም በህይወት እያሉ ይሄን አይለውጡም። ሰውየው ሞተው ነው የሚሆነው። እነዚህ ይሄ ባለቤቴ፣ ይሄ ደግሞ የልጄ እንካ። እሺ ማዘርዬ። እነዚህ ደግሞ ቆንጆ የሴት ሱሪዎች ናቸው። እንካ። ያሳማ ለአምጡታ ቶሎ በልጄና ባለቤቴ ሳይመጡ ከባልዲ ይሻሉታል። እንዴ ሱሪ የምን አባሽ ሱሪ ነው? ጥለሻ እንዴ? ባለፈው ወር እኮ ነው የገዛሁት። ዝም በላት የኔ ልጅ። በልቃይ ስጠኝ። ጫማዬንም አምጣ። ቁጭ አድርጊው። ምንድነው አባዬ? ጫማዎችንና ልብሶችን እንዳለ ልቀይራቸው ነው። እንዴ ጃኬት ያንተም አለ? ጫማውን ደብቀው። አባዬ ጫማዬንም ልትወስድ እሳቸው ናቸው የሰጡኝ። አሁን ከዚህ ግቢ ትወጣለህ አትወጣም? ኧረ ቢያንስ ብርጭቆ እንኳን ልለውጥ። ለሱ እንኳን ፋዘር እርሶ የለበሱ ጃኬት ይበቃል። ድራሽ ይጥፋና ስሚ አንቺ ደምስ ባለፈው ለቀብሩ አዋርሽ ነው። ምን አደረኩሽ እንዴ? በአሁኑ 40 ነው። በቃ ዝም ብለሽ በልተሽ መውጣት። በቃ ዝም በይ። ዝም ማለት እኮ ይቻላል። ይኸው ቃል ነው ማላውጣው። ዝም ነው ምኑ። በቃ ነኝ እንግባ። ደህና ናችሁ? ግቡ። እንጀራ ብቻ ነው እንዴ? ቲክቶክ ላይ ምናምን እንደምናየው ኬክ የለም? አንቺ ዝም በይ። ለራሶት ብዬ እኮ ነው 40 ድምቅ እንዲልሎት። አረ በፈጠረሽ ምስር ነው ስጋ ነው የምንበላው? ስጋ ነው። አፍሽ ዝጊ። እንኳን ቢሞቱ አይቆጭም። በስጋ ነው የተደገሰው። ሞቅ አድርጉት። ለቅሶ ቢመሰለ እኮ። ቆይ አንቺ ችግር አለብሽ እንዴ? ማለት ማዘር ትወጣላችሁ አትወጡም? ሳንበላ አፈራበታችሁ ብሉ። ዱራም የኔ ቤት ልጆች የተረገማችሁ እንዴ! ምን አረግን? ስቂ ታፈጣለች እንዴ? ደግሞ ዳብድብኛ መቼ ደግሞ ምን አረግን? ሌላ ምን ላይክ ላይ ስፈዱራ ምንጭ እንደማታስቡልኝ አውቀዋለሁ። ተነሳባት ደግሞ ያሎ ሲያንታሽኝ ነው። በሰላም እድርተኛ፣ እቁብተኛ፣ ማህበርተኛ የሰፈሩ ሴቶች በሙሉ ቲክቶክ ላይ ሲወጡ እኔ ብቻ ቀረሁ። ማለት ሰነድ እንኳን አልቀረችም። ልጆቿን ምን መሰለ ፎቶዋን ገጭ አድርገው መልካም የእናቶች ቀን ብለው ሲለጥፏል። እማዬ እኛ እኮ ፍቅራችንን በውስጣችን ስለምንገልጽ ዝጋ ሞቼ ሳርፎ ታውቁኛላችሁ። ያኔ ትገላገላላችሁ። እንዴማ እንደዛ አትበይ። ታውት ድብን ስል ታውቁታላችሁ። ማን ቀረ እዚህ ሰፈር? እኔ ብቻ ቲክቶክ ላይ አልወጣሁም። ምን ሆነሽ ነው? ምን ብላችኋል? የሰፈሩ ሰው እንዳለ ሲለጠፍ እኔ ብቻ ቀረው ልጅ እንደሌለ። ውይ ለዚሁ ነው። ምን ይሰራልሽ እኮ አቦ። ግን የአባቶች ቀን መች ነው? እሱ እንኳን ገና ነፖሰት አይደል። የዚህ ሰፈር ሰው አንድ ሰው ይቅደመኝና ይሄ ይታያችኋል። እናንተ ላይ ነው የሚያልቀው። አውሽሮ ማስፈጭበት ስጠኝ። ያው ብዛ ቀዝቅኝ እንኳን ድንቡላ ያወጣኝ። አረ የለህም። ቆይ አንተ ስለ አባት ነግሬ አላውቅም። እስኪ ንገር። አቤት ቁንጅና እሱ ላይ ከመሬት አታይ። አረ ብርቅዬ ደግሞ በዛ ላይ ደግሞ ጀግንነቱ ቤተሰቡን ብቻ መሰለ የሚጠብቀው የሰፈሩንም ሰው ጭምር። እሱ ካለ ቤታቸውን ክፍት አድርገው ነው የሚተኙት። እኔ እውነቷን እኮ ነው። ባይሆን አባትህን እጅ ያስገባውለት የዘፈንኩለትን ልበልልህ። እሺ ልቤን ካሳብ ራቀልኝ፣ ጥርሴም ሳቅን አወቀልኝ፣ በረታው ችግሬም ቀለል አለልኝ፣ አይኔም አልፏል ከወዳጁ፣ ዛሬስ ደምቆልኛል ደጁ፣ የናፈኩት ወጣት ተገኝቷል ልጁ። ኧረ ማዘሯ የሽሮ መግዣ ስጠኝና ካገባው በኋላ አሁን ልዘፍንልህ ልበልልህ። ኧረ እንኪ እሺ ዝፈኝልኛ። አንተን ካገባው በኋላ ቆጨልኝ ብሬን አምጪ። አልሰጥም። አስናቅ መጣሽ?
ምን ነው ጓደኝነት እንዴ ነው? አብሮ መብላት መጠጣት እንዴ ነው? አፈር በበላው ምን አረኩ? ብርቄ በርሜል መግዛቷን ከሌላ ከውጪ ሰው ልስማ? ከፊትሽ ይነጠለኝ የጠራውሽ ለዚህ ነበር። ባለፈው የመሬት ምንጣፍ ገዛች ብዬ ነግሬሽ ሄደን አልገዛንም። እሱማ ገዝተናል። ከጭልፋ አቅም እንኳን ጭልፋ ገዛች። ነይ ከሳንነስ ሄደን እንግዛ ብዬ አብረን አልገዛንም። ጓደኝነት አሁን እኮ ልክ ነሽ። የጠራውሽ ራሱን በርሜል እንግዛ ብዬ ግን በርሜል ብቻ ነው የገዛችው። አረ ባለፈው ቡና ስታፈላ አዲስ የቡና መቆያ እንዳንረሳው በወረቀት ላይ ጻፍ። እንደሱ ይሻላል። አንቺ መጡ እስክሪብቶና ደብተር አቀብኝ። እሺ ይሄውማ እንጂ አንቺ የቡና መቆያ አይጥማ ካልሲን ገዝታለች። አረ ታይ እኔ ግን ትቀይራ አይቻት አላውቅም። በእኔ የሆንብሽ አይቻለሁ። ማን ከሷ አንሳ? እሺ አይጥማ ካልሲ ያስጉርናት ጉርናት የሚል ሽቶ እሱንም እንገዛለን። ጻፊው እሱ ሽቶ ዋና የተረሳ ነገር ገብስማ ውስጥ ልብሷስ ወይ ሞት ይርሳል። ገብስማ ውስጥ ልብስ እማዬ እሷ የገዛችሁ አንድ ነገር ረስታችኋል። ምንድን ነው ንገሪ? ለልጃ ብስኩት፣ ከረሜላ፣ ማስቲካ ድራሽ ሽጥፋት ዞር በይ። አባ ብላ እንጂ የዛሬው ወጥሽ ደግሞ አይጣፍጥም። በዛ ላይ ስጋው ይታኘካኙ። አባዬ አህያ እኮ ዝም ብሎ ስለሚደበደብ ይገነትራል፣ ቶሎ አይበስልም። ደህና ዋላችሁ። እዚህ ቢል የእህቴ ጀለስ መጣ ማለቴ ተከራዩ አጅሬው መጣ። ፋዘር ሽንት ቤቱ ቁልፍ ነው እና ምን ላድርግ? ቁልፉን ስጡኝና ገብቼ ልጸዳዳ። አይቻልም። ካሁን በኋላ መጸዳጃ ቤት በቀን አንዴ ነው የተፈቀደው። እንዴ እየከፈልኩ አንዴ የምኖረው የከፈልክ እንደሆነስ አንተ በቀን 10 ትዘፈዝፋለህ፣ እኔ በየወሩ የማስመጠጫ ብር ልገፍግፍ። ኧረ ተው ልፈነዳ ነው። እሱ ሰውዬ ፈንዳት ዛሬ እስኪ ምን እንደምታመጣ። እሺ ስለ ወንድ ልጅ አለ አሁን በኋላ መጸዳጃ ቤት በቀን አንዴ ነው። አዎ ሸርተቴ ምናምን አስቸኳይ ነገር ካለ ማመልከቻ ትጽፋለህ። ካመንኩበት ቁልፍ ይዘህ ትገባለህ። በቃ ቁልፉን በጓሮ አቀብልሃለሁ። አባዬ በጓሮ በኩል ቁልፉን ልታቀብለው ነው? ከመሽና በኩል ያበሻ እናቶች ነን። የብፌ ዕቃ አብሮኝ ይቀበራል እንጂ መቼም አናወጣም። ያበሻ እናቶች ነን። እንግዳ ሲመጣ ከልጄ ጋር በአይን ነው የምንግባባው። ያበሻ እናቶች ነን። ሀሜት ያለ ቡና ደስ አይለንም። ያበሻ እናቶች ነን። በ1500 ብር 5 ቤተሰብ እናስተዳድራለን። ያበሻ እናቶች ነን። የ2000 ብር ዕቃ በ200 ብር አስማታዊ በሆነ መንገድ እንገዛለን። ያበሻ እናቶች ነን። ሰርግ ተጠርጠን ሙሽራውን ከማድነቅ ይልቅ አቃቄር ማውጣት ይቀድመናል። ያበሻ እናቶች ነን። ሴት ልጃችን የፈለገ ነገር ቤቱን አሳምራ አወልውላ አጽዳ ብትጠብቀን ምንም ነገር አያምረንም። ያበሻ እናቶች ነን። ወንድ ልጄ ለምን 9 ሰዓት አይመጣም? ሴት ልጄ ግን ከ12 ሰዓት 1 ሰከንድ ካለፈች እደቃታለሁ። ነግጭ